ውድ የሜላድ ብራና የዩቲዩብ ገጽ ተከታታዮቻችን እንግዲህ በተለያዩ አጋጣሚዎች ስንነግራችሁ እንደነበረው በሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ውስጥ የብራና ጽሑፍ ወይም የቅዱሳን ስዕላት ብቻ ስልጠና እንደማይሰጥ ስንነግራችሁ ነበረ። የግዕዝ ትምህርት እንዲሁም ውዳሴ ማርያም፣ ወንጌል ብዙ ነገሮችን ነው የሚማሩት። ዛሬ እየተማሩ ነው እዚህ የመጣሁትና እንዴት እየተማሩ እንዳለ በምን መልኩ ክትትል እንደሚደረግላቸው አሳያችኋለሁ ማለት ነው። ሶባሄት ዋቀስ ይጻወታ ወይቁና መዋይል ዳታ ወዝመሮ ይህሳ መምህር አይነህ ሁሉ ሆነኛው እባላለሁ። የብሉይና የአዲስ መምህር ነኝ። በሜላድ ውስጥ የምሰራው ቋሚ መምህር የእንታ ሰምረ አራሚ ያሉ እሳቸውን እርማት በማገዝ እሰራለሁ። ከዚያ በተመላሽ ደግሞ በትርፍ ሰዓታችን ከ12 ሰዓት ጀምሮ እስከ 1 ሰዓት ከ45 ደቂቃ ድረስ የቃል ትምህርት፣ ውዳሴ ማርያም፣ አንቀጸ ብርሃን፣ መዝሙረ ዳዊት፣ ሌላም ደግሞ ውዳሴ ማርያም፣ አንድምታ፣ ገድላትን፣ ድርሳናትን እንደየአቅማቸው የደረሱበትን አስተምራለሁ። ወፈነውኩ ሎሙ በከመ ምግባሮሙ ወኮሩ በህዲና ልቦሙ ሶበሰ ስምዑኒ ህዝቢ ረሰብ ምህረተ ክርስቶስ ብርሃን ዘአሰሰልከ ጽልመተ። ስሜ ትርንጎት አደገ እባላለሁ። በጽሕፈት ብራና በመጻፍ እገኛለሁ። ከብራና መጽሐፍ ጎን ለጎን እዚህ ትምህርት እየወሰዳችሁ ነው ያገኟችሁና የምን ትምህርቶችን ትወስጃለሽ? የቃል ትምህርት፣ ድርሳን፣ ዳዊት፣ ወንጌል። ወይ በረታን በብራ መሙለ ቅዱሳን ወለድኩከም ከስምክርና ስሜ ትሁን ይባላለሁ። ሜላድ ውስጥ በብራና ጽሑፍ አገልግሎት ውስጥ እገኛለሁ። መልካም። የውዳሴ ማርያምና ወንጌል እየተማራችሁ ነውና ምን ላይ ደርሰሻል? ያው ውዳሴ ማርያም የቃል ትምህርት ጀምሬ አሁን ዳዊትም ንባብ ጨርሼ መልካ ኢየሱስ እየተማርኩ እገኛለሁ። ይቤሎም እግዚ ኢየሱስ የእዝየኬ እንከ ተሰብህ ወልደ እጓለ እምህያው ወእግዚአብሔርኒ ተሰብህ ቦቱ ወእመስ እግዚአብሔር ተሰብህ ቦቱ። ስሜ ኃይለ ማርያም በለጠ ይባላል። በሜላድ ውስጥ እዚሁ ሰልጠኝ ብራና በመጻፍ ላይ ይገኛል። እዚህ እየተማራችሁ ነው ያገኟችሁና ምን ትምህርቶችን ትወስዳላችሁ? ከብራናና ከስዕል ከሌሎችም ስልጠናዎች ጎን ለጎን ያው እንዳያችሁት የቃል ትምህርትም አለ፣ በጎን ሀረግም ሰዓትም ካለ ወደ ስዕልም ብራናም እንሰለጥናለን ማለት ነው። ቀን ያበላሸውን ፊደል ማታ ላይ ለማስተካከል ስልጠና ስላለ በዚህ ሰዓትም እንገባለን። ከትምህርት በኋላ እኔ ማስተምራቸው መጀመሪያ እንደገባን ቤተክርስቲያን ስራ ከጨረስን በኋላ ከስራ ከተመለስን በኋላ ቤተ እግዚአብሔር ተሳልመን የሚታረመውን አሳርመው ከጨረስ በኋላ እኛም ማረመን ከጨረስን በኋላ በሰዓታችን እንገባለን፣ ጸሎት እናደርጋለን። ጸሎት ካደረግን በኋላ የተማሩትን የዕለት የዘወትር ጸሎትና የዕለቷን ውዳሴ ማርያም በማስተዛዘል ካደረሱ በኋላ እንደ ደረጃቸው የደረሱበትን ትምህርት መነሻ ያደርጉና ይማራሉ። እንዘን ሰግን ብለኪ ማርያም ምን አስተበቋቂ ማርያም ምን አንድ ነው። ማርያም ምን ናስተበቋቂ ማሩየናዊ ተማይጸነ ብኪ እንታና እምኪ ወያቄም አውኪ ማይበረነ ዮም ድንግል ባረኪ። ዙሪያውን እነግራቸዋለሁ በተራ በተራቸው። ከፍ ያለው ዝቅ ያለውን ይነግራል፣ ከኔ በታች ያለውን እኔ ደግሞ ከፍ ያለውን እነግራለሁ፣ አስተምራለሁ። ሲያጠኑት ይቆሙና ይላሉ፣ ይፈተናሉ። ከተፈተኑ በኋላ ካጠኑት ያልፋሉ ወደ ቀጣዩ፣ ካላጠኑት ደግሞ መልሰው እንዲያጠኑት ይሆናሉ። በዚህ አይነት ነው የምንመማረው። ኋላ ሰዓቱ ሲደርስ አንድ መጽሐፍ ቅዱስ አንድ ምዕራፍ እናነብና ለምክር ቢሆን
አሁን እዛ ሰማያ ጨርሰን ወደ ሌላው ዓላማና ፕሮግራም ነው። ይህ መንግስት ኃይል ወስራት ናምን ባዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተርኢ ወዘያስተርኢ ዘያስተርኢ ብራና በመጻፍ ነበር መጀመሪያ የመጣሽው እየጻፍሽ ነው ስልጠናውን ወስደሽ እና አሁን ደግሞ እነዚህን ትምህርቶች እየወሰድሽ ነውና ምን ተጠቅም ያለው ብለሽ ታስቢያለሽ? ያው ጥቅሙማ በፊት ጸሎት በአማርኛ ነበር የማደርሰው። አሁን ግን ሙሉ ጸሎት በግዕዝ እያደረስኩኝ ያው ውስጤ ደስተኛ ሆኖ ሌሎች እህቶችሽ ወደዚህ መጥተው እንዲማሩ ምን ትመክሪያቸዋለሽ? ወደዚህ መጥተው ሁሉም በዚህ በመንፈሳዊ ስራ በብራና ጽሑፍ ገብተው የስራውን መንፈሳዊ ስራ እየሰሩ ይህንንም ትምህርት የቃል ትምህርቱንም ዳዊቱንም ሁሉን ነገር እየተማሩ ወደ መንፈሳዊ ቦታ መጥተው እንዲጠቀሙ እመክራለሁ። እሺ ይሄንን በመውሰድሽ ምን ተጠቅም ያለው ብለሽ ታስቢያለሽ? የቃል ትምህርት በመውሰድ ውዳሴ ማርያም በቃላችን ይዘን እግዚአብሔርን የምናመሰግንበትና እመቤታችንን የምናመሰግንበት ነው። ያው እየወሰድን ያላቸው የቃል ትምህርት አለ፣ ወንጌሉም አለ፣ በብራናውም በኩል ሁሉንም በማከለ ያው እነዚህ ይወስዳል። ምን ተጠቀም እርስዎ እዚህ እየጻፉ ጥሩ ጥቅም ያገኛሉ ብዬ አስባለሁ። መንፈሳዊ ጥቅም እና የቃል ትምህርት የግዕዝ ትምህርትና ሌሎችንም ሲወስዱ ምን ይጠቀማሉ? ያው ጥቅም በስጋዊ ደሞዝ አለ፣ በመንፈሳዊ ስሜት ደግሞ ተምሮ ውዳሴ ማርያም በቃል መርገም እንደምታዩት ደግሞ ቅድም ወንጌል ዮሐንስ ወርድን እያልኩ ነበረ። እሱንም በጸሎት እግዚአብሔር ለማመስገን እንጠቀምበታለን ማለት ነው። ትምህርቱ በስጋዊ ያልኩት ደግሞ ቅድም ደሞዝ አንተሙኒ ታፈቅሩ በበይናቲክሙ ወበእንተ ዝንቱ የአምረክሙ ኩሉ ከመ አርዳእ። እሺ ውድ የሜላድ ብራና የዩቲዩብ ገጽ ተከታታዮቻችን ዛሬ በሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ማለትም በደብረ ሊባኖስ መግቢያ ጫገል ላይ ወይም ደብረ ሊባኖስ ገዳም በሚገኘው የሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ውስጥ ተገኝተን ነው። እዚህ ከብራና እንዲሁም ደግሞ ቅዱሳን ስዕላትን ከመሳልና ሌሎችም ስልጠናዎችን ወስደው ነው ወደ ስራ የሚገቡት። ነገር ግን ስልጠናቸውን ወስደው ወደ ጽሑፍ ይገባሉ። ጽሑፋቸውን ካጠናቀቁ በኋላ ደግሞ ልክ እንደዚህ አይነት የቃል ትምህርቶችን ማለትም ወንጌልን፣ ውዳሴ ማርያምን እና ሌሎችንም ትምህርቶችን የግዕዝ ትምህርትንም ይወስዳሉ ማለት ነው። ከዚህ በኋላም ብዙ ስልጠናዎችን ይወስዳሉ። እነሱንም እናሳያቸዋለን ማለት ነው። ስለተከታተላችሁን እናመሰግናለን።